ሰላም እንዴት ናችሁ? ዛሬ ከመጋቢት 12 እስከ ሚያዝያ 12 የተወለዱ ሰዎችን ባህሪ የሐመር እሳት ባህሪ መገለጫዎች እናያለን። የሐመር እሳት ወይም ኤሪስ የእሳት ነበልባል ማለት ነው። ከመጋቢት 14 ቀን ጀምሮ ማታ ማታ ይወጣል። ይህ ኮከብ ያለው ሰው እንደ ኮከቡ ብርሃንን ከአእምሮ ብሩህ ነው። እጅግ ኃይለኛ ደፋር ነው። የአንደበት ስጦታ አለው። ደግነትን አያጣም። ከፍ ያለ ሀሳብ አለው። ከሽምግልና ጊዜው አስቀድሞ በአለው ዘመኑ መርሳትን መዘንጋትን የለውም። አደርገዋለሁ ይሆነኛል ብሎ የወጠነው ስራና ነገር ሁሉ ይከናወንለታል። ወደ አሰበው ለመድረስ ብዙ መሰናከሎች ያገኘዋል። ነገር ግን በሀሳቡ ቆራጥነት ሁሉንም በመጨረሻ ያሸንፋል። የእሳትነቱን የሚያጠፋው ኮከብ የለም። አድመኛ ነው። ተንኮለኛ አይደለም። ሴትን ይፈራል። እጅግ ለጋስ ነው። ተበድሮም ቢሆን ይሰጣል። ወዳጅና ጠላቱን መምረጥ አያውቅም። ባልንጀርነትን ዝቅተኞችን ይመርጣል። ሳያጣና ሳያገኝ ይኖራል። ገንዘቡ ይመጣና ይሄዳል። እጁ አመድ አፋሽ ነው። ሰጥቶ አይመሰገንም። ከ40 ዓመት በኋላ ባለጸጋ ይሆናል። ሰፊ ዝና አለው። ከብዙ ሰው ጋር ይተዋወቃል። የወለደው አይባረክለትም። እስከ መግደል ድረስ ይሻዋል። የሽምግልና ጊዜው በትካዜ ይገፋዋል። ምናልባትም የረጅም ጊዜ እስራት ያገኛል። በእልህ ምክንያት እድሉ ያበላሸዋል። ቂመኛ ተበቃይ አይደለም። በዳኝነትና በጽህፈት እውቀቱ ከፍ ያለ ነው። ነገር መተቸትና ማስተካከል ያውቃል። ህልሙ የታመነ ነው። ንጉስና መኳንንት ያፈቅሩታል። አፈ ከባድ ሀብታም ነው። በአራቱ ማዕዘን ሰው ሁሉ ይሰግድለታል። በዘመነ ማቴዎስ ሞተ ያስፈራዋል። በጥምቀት ወር ሆዱን ራሱን ግራግሩን ያመዋል። ስራይ ያስፈራዋል። በ15 እስከ 22 ዓመቱ ክፉኛ ይታመማል። በ50 ዓመቱ ክፉኛ ነገር ያገኘዋል። በዘመነ ሉቃስ ምርጫ መስከረም፣ ህዳር፣ ሚያዝያ፣ ሐምሌ ውጋትና ሳል ያመዋል። በታመመ ጊዜ የዝግባ ቅጠልን ዘብዝፎ ይታጠብ፣ መውጫውንም ይቆርጥም። ጋኔን አንበሳ አጥፊው ነው። ሲታመም ጽጌረዳና ሰሊጥ በእርግብ ስጋ ይብላ፣ መረቋንም ይጠጣ፣ ክንፏንም ይታጠብ። ሰናይ ዕለቱ ሰኞ፣ ማክሰኞ፣ ቅዳሜ ነው። እኩይ ዕለቱ ሮብ፣ አርብ፣ እሁድ ነው። መድኃኒቱ በአዳል በግ ወይም በነጭ በግ ግራና መፍትሄ ስራይ ካለ አይነ ጥላ መፍትሄ ነው። ቤተ መንግስት፣ ንግድ፣ እርሻ ክፍሉ ነው። አይኑ እንደ ኮከብ ብሩህ ነው። 4 ሴት አግብቶ 3 ልጅ ይወልዳል። አባት እናቱን አይቀብርም። ነጫጭ መገርና ከብቶች ይሆንለታል። ምቀኛ እንደ ጦር ይነሳበታል። ለጊዜው ልቡ ይራራል፣ ይፈራል፣ ያመነታል። የኋላ ኋላ ግን ድፍረት ሰጥቶ ጠላቶቹን ሁሉ ድል ያደርጋቸዋል። ለጊዜው ቁጡ ነው፣ ፈጥኖ ይመለሳል። ሩህሩህ ነው። ጥቂት ዘመን ዘማዊነት አለበት። የሴቶች በሽታ ያስፈራዋል። በፊት ሀብት ያገኛል፣ መካከል ይደህያል። እስከ 40 ዓመት መቅሰፍት ያስፈራዋል። ከ40 ዓመት በኋላ ግን ሀብትና እድሜ ብዛትን ያገኛል። ቀይ ነገር ሁሉ ክፍሉ ነው። በቀይ መሬት ይኑር። የሴት መድኃኒት ያስፈራዋል። ጠላቱ እጅግ ብዙ ነው። ወደ እግዚአብሔር ጸሎት ያዘውትር። ምጽዋቱንና ጸሎቱ ይሰምርለታል። ደዌ ያስፈራዋል። ሴሰኛ ነው። ሲታመም መድኃኒቱ ቀይና ነጭ የጥቁር ውሃ በጋርዶ ሐሞቱን ይጠጣ። እሳትና ውሃ ሙላት አጥፊው ነው። ይጠንቀቅ። እኩይ ወሩ ጥቅምት ነው። በዘመነ ማቴዎስ ሮብና አርብ ቀን ይሆነዋል። እንግዲህ የኤሪስ ኮከብ ያለው ሰው በኢትዮጵያ አስትሮሎጂ የተጻፈው ይሄንን ይመስላል። በቀጣዩ ደግሞ በዌስተርን አስትሮሎጂ የምንለውን እናያለን።